ሰው ለሚወደው ነገር ምን አለው? ጉልበት አለው። ስለዚህ ራሳችሁን ገምግሙ። ምንድን ነው ያነሰኝ ብላችሁ ስትገመግሙ ፍቅር ነው ያነሰኝ ለካ። ስለዚህ እንድንወደው ሁልጊዜ አብረን መሆን አለብን። መጽሐፍ ቅዱስ ስታነቡ እንቅልፋችሁ የሚመጣ ከሆነ ምንድን ነው የጎደለን? የቃሉ ፍቅር ጎሎናል ማለት ነው። የቃሉ ፍቅር ነው የጎደለን ማለት ነው። ወሬዎቹ እንቅልፋችን መጥቶ እንተኛ። ብዙ ጊዜ በጣም የሚገርመኝ ሰው ሐሜት ሲደልቅ የቆይና ቁም ነገር ሲጀመር በሉ ስራ ያለብን ብሎ ጉዞውን ይጀምራል። ለቃለ እግዚአብሔር ፍቅር አንድ ሰው ልንገራችሁ፣ አንድ ጥያቄ ልጠይቃችሁ። ሁልጊዜ ምግብ የሚበላ ሰው ምግብ አታሽቱኝ ካለ ምን እየሆነ ነው? አመመው ማለት ነው። አሞት የሰነበተው ሰውዬ ደግሞ ምግብ ሊርበው ከጀመረ ምን ማለት ነው? ተሻለው ማለት ነው። ስለዚህ የእግዚአብሔር ቃል አልርበን ካለ ምን ሆኖናል ማለት ነው? አሞናል ማለት ነው።